ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የእንድቅትዮን ሚዲያ ተከታታዮች እንግዲህ በዛሬው ዕለት ሚዲያው ለመጀመሪያ ጊዜ ተከፍቷል ማለት ነው። ስለዚህ የምንሰጣቸው አገልግሎቶች ግዕዝ ቋንቋና ቅኔ እንዲሁም ቅዱሳት መጻሕፍት ማሰልጠን ነው የሚሆነው ማለት ነው። እናንተም እየገባችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስለ እግዚአብሔር ስም አሳስባለሁኝ። አሁን ወደ መጀመሪያ ጊዜ ቪዲዮ ላደረኩት አስሩ መራሕያን ነው። አስሩ መራሕያን በሶስት ከፍለን እናያለን። አስሩ መራሕያንም እንዲሁም ደግሞ በሶስት ከፍለን ስናያቸው አስሩ መራሕያን በሶስት ከፍለን ስናያቸው አንደኛ መደብና ሁለተኛ መደብ ሶስተኛ መደብ ብለን እንከፍላቸዋለን። በቅኔ ቤት አስተምሮ አስሩ መራሕያን የምንላቸው ከውቱ ይጀምራሉ። ነገር ግን በዚህ በሳይንሱ አስተምሮ ደግሞ በአማርኛው ትምህርት ማለት ነው አንደኛ መደብና ሁለተኛ መደብ እና ሶስተኛ መደብ ብለን እንከፍላለን ማለት ነው። አንደኛ መደብ የሚባሉ አነና ንሕነ ናቸው። ሁለተኛ መደብ የሚባሉ ደግሞ ቅርቦች ናቸው። ሴትና ወንድ አራቱ ቅርቦች። ሶስተኛ መደብ የሚባሉት ደግሞ ሩቆች ናቸው ማለት ሴቶችና ወንዶች ሩቆች ማለት። ስለዚህ በሶስት ከፍለን እናያለን ማለት ነው። አሁን ቀጥታ ወደ ቪዲዮ። እንግዲህ እንደምታዩት እዚህ ጋር ግዕዝ የሚለው የግዕዝ ቋንቋው ነው። አማርኛ የሚለው የአማርኛ ቋንቋው ነው። እዛም እልፍ ብሎ ግዕዝ የሚለው የግዕዝ ቋንቋው ነው። እልፍ ብሎ ደግሞ አማርኛ የሚለው በአማርኛ ቋንቋ ነው ማለት ነው። አነ ማለት እኔ ማለት ነው በግዕዝ። አነ ማለት እኔ ማለት ነው። ንሕነ ማለት እኛ ማለት ነው። እነዚህ ሁለቶች አንደኛ መደብ ይባላሉ። ምክንያቱም እኔ እኛ ካልን በኋላ ነው አንተ፣ እናንተ፣ ያ፣ እነርሱ፣ እርሱ እያልን የምንሄድ ማለት። ስለዚህ አንደኛ መደብ ማለታችን ለዚህ ነው። አንደኛ መደብ ማለት መነሻ ማለት ነው፣ መሰረት ማለት ነው። ስለዚህ አነ ስንል እኛ እኔ ማለት ነው። ንሕነ ስንል ደግሞ እኛ ማለት ነው። አንተ ስንል ደግሞ አንተ በቁሙ ራስህ። አንተ ማለት በግዕዝም በአማርኛም አንተ ያው አንድ ነው ትርጉሙ ማለት ነው። አንትሙ ማለት እናንተ ማለት ነው። አንትሙ ማለት እናንተ ማለት ነው። አሁንም አንቲ ማለት አንቺ ማለት ነው። አንቲ ማለት አንቺ በግዕዝ ማለት ነው። አንትን ስንል ደግሞ እዚሁ በግዕዙ አንትን ስንል እናንተ ሴቶች ማለት ነው። አንትን ስንል እናንተ ሴቶች ማለት ነው። ስለዚህ እነዚህ አሁን ያየናቸው ምን ይባላሉ ማለት ነው? አንደኛ መደብና ሁለተኛ መደብ ይባላሉ ማለት ነው። አነ፣ ንሕነ የሚባሉት አንደኛ መደብ እንላቸዋለን። አንተ፣ አንትሙ፣ አንቲ፣ አንትን የምንላቸው ደግሞ ሁለተኛ መደብ ብለን እንይዛቸዋለን ማለት ነው። ወደ ሶስተኛው መደብ ስንሄድ ማለት ነው ውእቱ ማለት እርሱ ማለት ነው። ውእቱ ማለት እርሱ ማለት ነው። ውእቱ ማለት እርሱ ማለት ነው። ስለዚህ ውእቱ ስንል እርሱ እያልን ነው። ውእቶሙ ስንል ደግሞ እነርሱ ማለታችን ነው፣ ለወንዶች ማለት ነው። ይእቲ ስንል ደግሞ እርሷ ማለት ነው፣ ሴትዮዋ፣ እርሷ ሩቋ ሴትዮ ማለት ነው። ውእቶን ስንል ደግሞ እነርሱ ሴቶች ማለት ነው፣ እነዛ ሴቶች ማለት ነው። እነዛ ሴቶች የሩቆች ሴቶች ማለት። ስለዚህ አንደኛ መደብ የምንላቸው እኔና እኛ ስንል እኛ የምንለው አንደኛ መደብ ስለሆነ በአማርኛው በግዕዙ አነ ማለት እኔ ማለት ነው። ንሕነ ማለት እኛ ማለት ነው። ከዛ አራት ቅርቦችና አራት ሩቆች ደግሞ በሁለት ይከፈላሉ ማለት ነው። አራቱ ቅርቦች ሴቶችም ወንዶችም ሁለተኛ መደብ ተብለው ይያዛሉ ማለት። ስለዚህ እነሱም አንተ ማለት ለሩቅ ወንድ ለቅርብ ወንድ አንተ ማለት ነው። አንትሙ ማለት ደግሞ ለቅርቦች ወንዶች ነው ማለት ነው። አንቲ ስንል ደግሞ ለቅርቢቱ ሴት ማለት ነው። አንትን ስንል እናንተ ለቅርቦች ሴቶች። ይህ ስለዚህ ሁለተኛ መደብን ጨረስን ማለት ነው። ውእቱ ስንል ሩቁ ሰውዬ፣ ውእቱ ስንል ደግሞ ማለት ነው እርሱ ማለታችን ነው። ከዛ ውእቶሙ ስንል ደግሞ እነርሱ ማለታችን ነው። ይእቲ ስንል ደግሞ እርሷ ማለታችን ነው። ውእቶን ስንል ደግሞ እነርሱ ማለታችን ነው ማለት። ስለዚህ አንደኛ መደብ ያልኳችሁ አነ፣ ንሕነ የሚባሉ አንደኛ መደብ ናቸው። ሁለተኛ መደብ የሚባሉት ደግሞ
ቅርቦች ናቸው። ሴቶችም ወንዶችም ቅርቦች ሁለተኛ መደብ ይባላሉ። ሶስተኛ መደብ ደግሞ ሩቆችም ሩቆች ሴቶችና ሩቆች ወንዶች ማለት ነው። ስለዚህ እንዲህ ያለ ቪዲዮ እንዲደርሳችሁ ከፈለጋችሁ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ፣ አበረታቱኝ ማለት ነው። ወስብሐት ለእግዚአብሔር።